ሰላም ጋይስ እንዴት አደራችሁ? ትናንትና ምሽት በኮንፈረንስ ሊግ ፋይናል ጨዋታ ተካሂዶ ነበረ። በፖላንድ ሮክላው ሪያል ቤቲስ ከቼልሲ ያደረጉት ጨዋታ ቼልሲ 4-1 በማሸነፍ ሻምፒዮን መሆን ችሏል። እንግዲህ በምሽቱ ጨዋታ ኢዜ አላዙዚ ባስቆጠራት ጎል ሪያል ቤቲስ ቀዳሚ መሆን ችሎ ነበር ገና 9ኛው ደቂቃ ላይ። ቼልሲ ግን ጨዋታውን ተቆጣጥሮ ሰከንድ ሃፍ ላይ በኤንዞ ፈርናንዴዝ፣ ኒኮላስ ጃክሰን፣ ጄደን ሳንቾ እና ሞይሴስ ካይሴዶ ባስቆጠሯቸው ጎሎች 4-1 በማሸነፍ ሻምፒዮን መሆን ችሏል። በዚህም የአውሮፓ ትሬብሉን ማሳካት ችሏል ማለት ነው። ቀደም ሲል የአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ የዩሮፓ ሊግ ሻምፒዮን መሆን ችሎ ነበር። የቀረው ኮንፈረንስ ሊግ ነበር። እሱም ማሳካቱን ተከትሎ በአውሮፓ መድረክ የሚደረጉትንም ሶስቱንም ዋንጫዎች በመብላት ትሬብሉን አሳክቷል ማለት ነው። በምሽቱ ጨዋታ ኮል ፓልመር 2 አሲስት በማድረግ ማርሴሎ ለሪያል ማድሪድ በ2016-17 ካደረገው በኋላ በአውሮፓ መድረክ 2 አሲስት ማድረግ የቻለ በፋይናል ጨዋታ 2 አሲስት ማድረግ የቻለ ተጫዋች መሆን ችሏል። ቼልሲ እንግዲህ የኤንዞ ማሬስካው ቡድን ሻምፒየንስ ሊግ ተሳትፎን ማረጋገጡ ይታወቃል። ቀደም ብሎ አመቱን ደግሞ እንዲሁ በሲልቨር ዌር ማጠናቀቅ ችሏል። ኤንዞ ማሬስካ በመጡበት በመጀመሪያው አመት ዋንጫ በመብላት ሲዝናቸውን አጠናቀዋል። የሚቀረን ከዚህ በኋላ እንግዲህ የቅዳሜው የፒኤስጂ እና የኢንተር ሚላን የሻምፒየንስ ሊግ ፋይናል ጨዋታ ይሆናል። ከዛ በኋላ ሲዝኑ ሙሉ ለሙሉ ይጠናቀቅና ወደ ፕሪሲዝን እና ወደ ዝውውር ዜናዎች እናልፋለን። ሚንዋይል የኛዋ ማንቼ ዋንጫ እንዳትበሉ ብለው ተረግመዋል፣ ተገርፈዋል መሰለኝ። ይቺም ዋንጫ ሆና ትናንትና በማሌዥያ የኤዥያ ኦል ስታርስ ጋር ጨዋታ አድርጎ ነበረ። 1-0 ተሸንፏል። ይቺም ዋንጫ ሆና በሏት። 1-0 ተሸንፏል። የአሞሪም ቡድን ቲሙን ሮቴት አድርጎ ተጫዋቾቹን ለማየት ሞክሯል። ወጣቶች ተጫዋቾች ምድል ሰጥቶ ነበር፣ ግን በአማተር በኤዥያ ኦል ስታርስ 1-0 ተሸንፎ ያችን ዋንጫ ሆናችን የምታክል የሆነ የብር ዋንጫ ተዘጋጅታ ነበር። እችን ነው የምታክለው ዋንጫ፣ እሷም አምልጠዋለች። ከዛስ ማሌዥያ ላይ ደጋፊውን ዋንጫ እንደበላ ሰው በኦፕን ባስ ቱር እያደረገ ነበር። ኧረ ማንቸስተር ግን ምን ሆኗል ሰዎች? ኧረ